ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁ? እንዴት ቆያችሁ? ያላችሁበት ሰላም እግዚአብሔር ያብዛላችሁ። ሁላችሁም ሰላም ብያለሁኝ። ዛሬ የምናየው አሁን በጾም ጊዜ ጾም እንግዲህ የኦርቶዶክስ እምነት ተከታይ የሆናችሁ ቤተሰቦቻችን ያው ጾም ገብቷል። ጾመኞች የሆንን የምንበላው አይኖርም ብዙ ጊዜ ለራሳችን እንደዚህ ካልሰራን በስተቀር ማለት ነው። እና ዛሬ ስራ ምናምን ጭርስርስ አድርጌ ማለት ነው ቤተሰቦች ጭርስርስ አድርጌ ቆይ ምንድን ልብላ ዛሬ ምን ልስራ ምናምን ብዬ ይኸውላችሁ ራሴ አቀርኩና አስቤ ማለት ነው። እዚህ ጋር አሁን ምን አለ መሰላችሁ? እዚህ ጋር ቁንዶ በርበሬ፣ የተሸከሸከ በርበሬ፣ እዚህ ጋር ጨው አለ። እዚህ ጋር ደግሞ እንደምታዩት የተቀቀለ ድንች አለ። እዚህ ጋር ደግሞ ቲማቲም አለ። ቪዲዮ እንዳይረዝም ብዬ በነገራችን ላይ አዘጋጅቼ ነው። እዚህ ጋር እንደምታዩት ደግሞ ሰላጣ አለ። እዚህ ጋር ካሮት አለ። እዚህ ጋር ደግሞ ምን አለ መሰላችሁ? ይሄ ቃሪያ አያቃጥልም፣ ይሄም አያቃጥልም። ሽንኩርት አለ። የሚያቃጥል ቃሪያ ደግሞ እዚች ጋር አለች። እና እዚህ ጋር ደግሞ የወይራ ዘይት አለኝ። ይኸውላችሁ እቺን አሁን ሰርተን ከፈለገን እንደዚሁ ካልፈለግን ደግሞ በዳቦም አድርገን በነጭ ሩዝም መብላት እንችላለን። እና ይሄን ይመስላል ቤተሰቦች። አንዳንዴ ጾም ላይ ስትሆኑ ምንድነው የምበላው ምናምን ብላችሁ የሆነ ማለት በቃ ምን ልብላ ብላችሁ ታስባላችሁ። ምክንያቱም ጾም ሰዓት ከደረሰ በኋላ የሆነ ነገር አፋችሁ ላይ ምግብ መቅመስ አለባችሁ። ካልበላችሁ ደግሞ ካልቀመሳችሁ ደግሞ ራሳችን መቋቋም አንችልም። ማለት ምግብ ብቻ ራስን ያቋቁማል፣ ምግብ ብቻ እንትን ይላል ብዬ ሳይሆን ከእግዚአብሔር ቀጥሎ ምግብ ስንበላ ለሰውነታችን ደግሞ ምግብ አስፈላጊ ነው። እና እንደዚህ ሰርተን እንደዚህ አንድ ላይ አሁን ይሄን ከሰራን በኋላ 2 ቀን 3 ቀን መብላት ትችላላችሁ። ሎሚ ምናምን ሳታረጉበት እንዳይበላሽ ማለት ነው። ምክንያቱም ሎሚ ምናምን ከተደረገበት ሊበላሽ ይችላል፣ ሊጠወለግ ይችላል። ምክንያቱም ሎሚ አሲድነት ስላለው ማለት ነው። እና ውድ ቤተሰቦቼ ማለት ነው። ስለዚህ አሁን ወደ ማደባለቁ እንሄዳለን። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ቤተሰብ መሆናችሁን እንዳትረሱ። የነበራችሁ እህት ወንድሞቼ ከጎኔ የሆናችሁ አይዞሽ በርቺ የምትሉ የምታበረታቱኝ እህት ወንድሞቼ ደግሞ አስተያየታችሁን ላይክ እና ኮሜንት ጻፉልኝ። እንደዚህ ብታደርጉ እዚህ ጋር ብታስተካክል ብላችሁ አለምንም ስስት ስላችሁ አንዳንድ ሰው መናገር እየፈለገ አይ እንደዚህ ብል እኮ ይሄ ጥሩ ላይሆን ይችላል ምናምን ብለን እንትን ልንል እንችላለን። ስለዚህ ያን ነገር ሳትሉት፣ ምክንያቱም እዚህ ጋር የሆነ ነገር እዚህ ጋር ብታስተካክሉ ብላችሁ ትሉኝ ወደፊት ኦኬ ይሄን ለካ እዚህ ጋር አላስተካከልኩትም። ስለዚህ የተሻለ ስራ የተሻለ በደንብ አድርጌ ሰርቼ ወደ እናንተ እንዳቀርብ እገፋፋለሁ፣ ወይንም ኃይል ይሰጠኛል። የእናንተ አስተካኪ፣ ይሄን ብታደርጊ፣ ይሄን ብትፈጥሩ የሚለው ቃላት እኔ እንድበረታ ያደርገኛል እላችኋለሁ። ውድ ቤተሰቦቼ አሁን ወሬ አላብዛባችሁ፣ ወሬ አላብዛባችሁ። አሁን ወደ ማደባለቁ እንሄድ፣ እስኪ እቺ ጋር እዚህ ጋር አለ ማደባለቂያ። ያው መጀመሪያ ድንቹ እንዳይፈርስብን መጀመሪያው የምናደርገው ምንድነው እንትን ነው የምናደርገው፣ ሰላጣው እናደርጋለን። በጣም እኔ ሰላጣ በጣም ስለምወድ በጣም ብዙ ነው ያደርኩት። ሰላጣ እናደርጋለን። ከዛን ቲማቲማችን፣ በነገራችን ላይ ቲማቲሜ ውስጡ ትንሽ ነጭ ነው ግን ያው በጣም ሲበስል ብዙ እንደዚህ ሲሆን አሪፍ ነው። ስትበሉት ኮሽ ይላል ማለት ነው። ቲማቲማችን እናደርጋለን። ከዛን ደግሞ ካሮታችንን እንጨምራለን።
እዚህ ጋር ቃሪያ አለን እንደነገርኳችሁ የሚያቃጥለውንም እዚህ ጋር ቃሪያ አለን። ሁሉንም እንጨምራለን። ይሄን ካደባለቅን በኋላ ነው እንትን የምንጨምረው ድንቻችንን የምንጨምረው መጨረሻ አካባቢ ነው። እዚች ጋር ደግሞ ምን አደርጋለሁ መሰላችሁ? እዚህ ጋር ጨው አለኝ። ጨውና ቁንዶ በርበሬ ይሄንን የተሸከሸከ በርበሬ። በነገራችን ላይ ምግብ ምናምን ማለት ነው እንደዚህ ኮስተር ያለ ነገር እወዳለሁ። የሚያቃጥል ነገር በጣም ነው የሚመቸኝ። የሚያቃጥል ነገር በጣም ነው የሚመቸኝ ማለት ነው። ከዛን እዚች ጋር ዘይት የወይራ ዘይት ወይንም ዘይቱን እንጨምርና እናደባልቀዋለን። ሎሚ መጨመር ትችላላችሁ። እኔ ሎሚ ግን አላረግም። ምክንያቱም አሁን ይሄን አንዴ ሰርቼ ፍሪጅ ውስጥ አስቀምጠዋለሁ። ሎሚ አላረግበትም እንዳይንብኝ ማለት ነው። እዚህ ጋር ተደባልቋል ማለት ነው። የተደባለቀውን ቅመማችንን የቁንዶ በርበሬ፣ የተሸከሸከ በርበሬ፣ ጨው፣ የወይራ ዘይት ወይም ዘይቱን የምንለው ከላይ እናደርግበታለን ማለት ነው። በማደባለቂያ ዋው ሲያዩት እራሱ በጣም ነው የሚያምር። የእውነት ሲያዩት እራሱ አያምርም? ቤተሰቦች ይዩትማ። ሲያዩት ያላማረ ሲበሉት ያቀራል እንደሚባለው በጣም ነው የሚያምር ሁላችሁ። እና እንደዚህ ሰርታችሁ ፍሪጅ ውስጥ አድርጋችሁ እየቀነሳችሁ መብላት ትችላላችሁ። አሁን እንትናችን እንጨምራለን፣ ድንቻችንን ማለት ነው። ድንቻችንን ጨምረን ማለት ነው። ከዛን ቀስ እያልን እናደባለቃለን እንዳይፈርስብን ማለት ነው። እንዳይፈርስብን ቀስ እያልን ኤቢ እኮ ለአባቴ ላድርግሽ እንደ ኤቢዬ። በነገራችን ላይ ውድ ቤተሰቦች ማለት ነው በጣም ሳቄን የምትወዱ እህት ወንድሞች ያላችሁ በዚህ አጋጣሚ ከልብ ነው ማመሰግነሽ። ያው ሳቄንም ጣል ላድርግበት ብዬ ነው እና ይሄን ይመስላል እንግዲህ ቤተሰቦቼ። ጽድት ማድረግ ግድ ነው። ቦታችንን ጽድት እናደርጋለን ማለት ነው። የተሸከሸከ በርበሬ በጣም ነው የምወደው ማለት ነው። ድጋሚ የተጨመረበት ነው። በጣም ነው የምወደው የተሸከሸከ በርበሬ ማለት ነው። በጣም ነው የሚጥመው። የእውነት ሞክሩት። ይሄን አሁን እኔ በነገራችን ላይ ማለት ነው ፍሪጅ ውስጥ አስቀምጠዋለሁ። ሎሚ አልተጠቀምም። ከፈለኩ በሰላጣ፣ ከፈለኩ በሩዝ፣ ከፈለኩ በመኮሮኒያ፣ ከፈለኩ በዳቦ
በነገራችን ላይ በፈለጋችሁት ነገር መብላት ትችላላችሁ፣ መመገብ ትችላላችሁ ማለት ነው። በፈለጋችሁት ነገር መመገብ ትችላላችሁ። እና ይሄን ይመስላል ውድ ቤተሰቦቼ። እሺ ይሄን አሁን ፍሪጅ ውስጥ ነው የማስቀምጠው። ፍሪጅ ውስጥ ቀንሼ አስቀምጠዋለሁ ማለት ነው። አሁን እዚች ጋር እኔ በዳቦ ነው የምበላው ብያችኋለሁ። በዳቦ ነው ብዙ ጊዜ መብላት ደስ የሚለኝ። እንደዚሁ መብላት ትችላላችሁ። በነገራችን ላይ እዚሁ መብላት ትችላላችሁ። ይሄን ይመስላል ቤተሰቦቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱ። እስኪ እንቅመሰው ነው ማለት ነው። የሥላሴ ስም የተባረከ ይሁን። ይላቸው ልቀምስ ነው። የምሬ ነው የምላችሁ። በጣም የሚጣፍጠው በጣም የሚጣፍጠው። በዳቦ ራሱ መብላት ትችላላችሁ። እንደዚህ አድርጋችሁ በዳቦ ራሱ መብላት ትችላላችሁ። እንደዚህ አድርጋችሁ የእውነት በጣም ነው የሚጣፍጠው። በነገራችን ላይ ይሄ ዳቦ ምንም ነገር የለበትም። ወላ ወተት ነሽ ወላ ምንም ነገር የለበትም። ልክ እንደ ኢትዮጵያ ድፎ ዳቦ ነው እና ምንም ነገር የለበትም። የጾም ዳቦ ነው ላችሁ ፈልጌ ነው። ይሄ ወተት ምናምን ነገር የለበትም። እና ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ቤተሰብ ሁኑ። ስለነበረን ቆይታ ሁላችሁም አመሰግናለሁ። ቻው። መልካም ቆይታ ይሁንላችሁ። እናመሰግናለን። ሀገራችንን ሰላም ያድርግልን። ባይ